በምድር ላይ የሚስተካከል የሌለ ቅዱስን የወለደች ማኅፀን እንኳን አደረሳችሁ። ሁላችሁም ፎሎ፣ ላይክ እንዲሁም ሸር በማድረግ ሌሎችም ቅዱሳንን አውቀውና ተረድተው በረከታቸው እንዲሳተፉ እናድርግ። መስከረም 7 በዚች ቀን ከተቀደሱ ቤተሰቦቿ ማለትም ከእናቷ ከቅድስት ሄርሜላና ከቅዱስ ማጣት የተወለደች ለአቅመ ሔዋን በደረሰችም ጊዜ ለተከበረና ስሙ ከፍ ከፍ ላለ ለቅዱስ ዘካርያስ ሚስት የሆነችና የተቀደሰ ትዳር የነበራት በምድር ላይ ከድንግል ማርያም ቀጥሎ እንደነሱ የተቀደሰና የከበረ ቤተሰብ የሌለ ቅዱስ ሉቃስ በወንጌሉ በሰውና በእግዚአብሔር ፊት ያለ ነቀፋ የኖሩ ጻድቃን ነበሩ ብሎ የመሰከረላቸው እናታችንም ልጅ ያልነበራት መካንም ብትሆን በጾም በጸሎትና በመጽዋዕት ተግታ የኖረች ጌታችንም ቅድስናዋን ንጽሕናዋን አይቶ ካረጀች በኋላ በ90 ዓመቷ ከሰው ሁሉ የበለጠ ጌታችን በአንደበቱ በምድር ላይ ሴቶች ከወለዷቸው ሁሉ እርሱን የሚያክለው የለም ብሎ በአንደበቱ የመሰከረለትን ቅዱስ ዮሐንስ መጥምቀ መለኮትን በሊቀ መላእክት በቅዱስ ገብርኤል ብስራት ጸንሳ የወለደች የስሟ ትርጓሜ የጌታ አገልጋይ የሆነ እናታችን ብጽዕት ቅድስት ኤልሳቤጥ በዚች ቀን ዓመታዊ በዓሏ ይከበራል። የእናታችን ቅድስት ኤልሳቤጥ የሥጋ እኅቷ ጌታ እናቱ የድንግል ማርያም ወላዲት አምላክ የሥጋ እናቷ ሰማይና ምድር ለፈጠረ ለእግዚአብሔር ወልድ የሥጋ አያቱ የሆነች እጅግ የከበረችና ከፍ ከፍ ያለች የስሟ ትርጓሜ የእግዚአብሔር ስጦታ የሆነ ልጅ ስላልነበራት ወደ እግዚአብሔር ለምናና ተስላ የተሰጣትን ድንቅ ስጦታ ድንግል ወላዲት አምላክ ማርያምን መልሳ ለእግዚአብሔር እናቱ እንድትሆን የሰጠች እናታችን ብሩክት ብጽዕት ቅድስት ሐና ለዚች ቀን ልደቷ ይታሰባል። የተዋህዶ እምነት አባትና አርበኛ መናፍቃንን ተከራክሮ የረታና ያወገዘ ብዙ ድርሳናትን የደረሰ ስለ ሃይማኖቱ ስሙ የተነጨ ጥርሱ የረገፈ ደሙ የፈሰሰ ቅዱስ ዲዮስቆሮስ ሊቅ በዚች ቀን ረፍቱ ይታሰባል። ቅዱስ ሳውሪያኖስ፣ ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ቅድስት ራፊቃ በዚች ቀን ዓመታዊ በዓላቸው ይታሰባል። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ፣ አባ ዳንኤል፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዮስ ምጡል አንበሳ ደግሞ ወርኃዊ በዓላቸውን እናስባለን። እኛም በስማቸው ምግባር ትሩፋትን ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።